ሰላም እንዴት ናችሁ? የዛሬ ቪዲዮአችን ከባለፈው ቪዲዮ የቀጠለ ነው። ምንድነው ይዘንላችሁ የመጣነው የራይስ ቶነር እና ራይስ ማስክ ነው። በባለፈው ቪዲዮ ላይ ምንድነው የሆነው ፈርመንትድ እንዲሆን ወይም እንዲብላላ ብለን የራይስ ዋተር የሩዝ ውሃ ቶነር እንሰራለን ብለን ነበር። ከ3 ቀን እስከ 7 ቀን ፈርመንትድ እንዲሆን ሩዙን በውሃ ዘፍዝፈን ነበር። ከዛ ሩዙን አምስተኛ ቀኑ ላይ ማለት ነው ስናወጣው ምንድነው መሰላችሁ ትክክለኛውን አይደለ እንግዲህ ኦነስት ሪቪው አይደለ ምንናገረው ሽታው በጣም ከባድ ነው፣ በጣም ያስጠላል። እና አሮን ነው እንግዲህ ለ3 ቀን ወይም ከዛ በታች አድርጋችሁ ለምትሞክሩት ሰዎች እንደዛ እንተላለን። 5 ቀን ግን በጣም ነው የሚሸተው። 7 ቀን ሄዶ ቢሆን ኑሮ ምን ሊሆን እንደሚችል እግዚአብሔር ነው የሚያውቀው። አሮን ነው ሜቢ ወይ ቀኑ ኤጅ ያደረገ በሄደ ቁጥር እየገፋ በሄደ ቁጥር ሽታው ሊቀየር እንደሚችል አላውቅም። ግን የአምስተኛ ቀን ላይ ያለው ሽታው በጣም ከባድ ነው። ብቻውን ለመጠቀም አሮን ነው ቶነር ማለት እንግዲህ ሁሉ ነገር ተዘጋጅተን ነው መጨረሻ ላይ ረጭተን ሜካፕ የሚሰራ ሰው ካለ ወደ ሜካፑ የሚሄደው፣ የሚተኛም ሰው ካለ ወደ መኝታ የሚሄደው። ግን ሽታውን ይሄን ይዛውን በጣም ነው የሚያስጠላውና ያስጠላል። በጣም ነው ግን ያው እንትን ላይ የሚዘዋወረው ራይስ ቶነር በጣም አሪፍ ነው እየተባለ ሽታውን ተቋቁሞ የሚለውን የሚናገር ሰው ግን የለም። እንደዛ የሚል ሰው የለም። እንግዲህ ጠቀሜታው ጥሩ ሆኖ ይሆናል፣ ጥቅሙ ከሽታው ይበልጣል ማለት ነው ብለን ያሰብነው። ግን ስቲል ያም ሆኖ አፍንጫችን እንደዚህ አድርገን ይዘን ሞክሯለን ብለናል፣ ይዘነው መጣናል። ከዛ በኋላ ግን ያው የቀረውን ተረፈ ምርት ደግሞ ፈርመንትድ የሆነውን ራይሱን ሽታውን እንዲለቅ በሚል ሩዝ ጨመርንበት። ፍሬሽ ሩዝ አደረግንበት። ከዛ ማር እና ኦሊቬራ አደረግንና ብሌንድ አደረግነው አንድ ላይ። ያንን ነው ማስክ የሰራ ነው። ይሄንን በዚህ አስቀምጠው ማለት ነው። ፍሪጅ ውስጥ ስለሆነ መቀመጥ ያለበት እንደዚህ አይነት እቃዎች የሚበቃንን ያህል ለለቱ አውጥቶ ለመቀባት ይጠቅማል በሚል በእንደዚህ አይነት እቃዎች ለፍሪጅ ብለን ይሄንን ደግሞ ዛሬ የምንጠቀመውና ያለውን እንዴት እንደነበር እንነግራችኋለን በሚል ከጎን ይዘናል ማለት ነው። እንግዲህ ይዘን መጣናል። ስለዚህ መጀመሪያ ማስኩን እንሞክረውና ተጣጥበን ከጨረስን በኋላ ደግሞ ቶነራችንን አድርገን እናያለን። ቶነሩ ላይ ግን እኔ ለሽታው ወይ ላቫንደር ወይ ደግሞ ሮዝመሪ እጨምርበታለሁ። ምክንያቱም ኤሴንሻል ኦይል እንጨምርበታለን እንጂ ባዶውን እኔ አልሞክረውም። እንደዚህ ፈርመንትድ አድርጋችሁ የምትጠቀሙ ሰዎች ካላችሁ ሮዝመሪ ለፊትም በጣም ቆንጆ ስለሆነ ሮዝመሪ ኦይል ሽታውንም ያጠፋዋል ብዬ አስባለሁ። ትንሽ ጠባ አድርጉበት ብዬ ነው የማስበው። እሺ በቃ መጀመሪያ ማስካችንን እንቀባና ከዛ ስለማስኩም ስለ ቶነሩም ያለውን ትክክለኛ ሪቪዋችንን እንሰጣለን። ስለዚህ የወስዳለን የአልቤራውና የማሩ ነው ይሄን ሽታ ደስ ይላል። ጠፍቷል የዚህ ፈርመንቱ ሽታ ደግሞ ስለጨመርንበት ነው ደስ ይላል። ሙሉ ፊታችን ስንቀባው እንደዚህ ሆኗል። ስለዚህ እስኪደርቅ ድረስ እንጠብቅና ሲደርቅ ቀስ ያደረግን ፈቅፍቀን መክላት ነው። ሲደርቅ እናሳያችኋለን ምን ሊመስል እንደሚችል ማለት ነው። እንግዲህ ያለው ክሬምነቱ ግን በጣም ነው ደስ የሚለው። ቀስቀስ ያደርጋል። ከዛ በላይም ደግሞ ስሙዝ ነው። በቃ ለመቀባት ደስ ይላል። ቴክስቸሩ በጣም ቆንጆ ነው።
ትንሽ እንትን ብል እንፈራረስ ነው መስል ይመስላል። ተንቀሳቀስኩ ብዙ አልተነሳነጣጣቀ። አዎ ይሄ እንግዲህ ከስንት ደቂቃ በኋላ ማለት ነው? ከ30 ደቂቃ በላይ ሆኖናል። በደንብ እስኪደርቅ ስለቆየና ማለት ነው። ግን ያው ጊዜ ስለሚፈጅ እናንተ በሚያስፈልጋችሁ መጠን ደረቅ ሲልም ልትካሉት ይሁን ይመስለኛል። እኛ በጣም ክርር እስኪል እንደዚህ ስንጥቅጥቅ እስኪል ድረስ ይሄ እንደዚህ ሰረቀው ራሱ ይከላል በራሱ ይወድቃል። እንደዚህ ፎር ያደርጋል። በስማ እንትን የመሰለ ምንድን ነው የሚባለው? ሞዛይክ ተመልሰናል። ይሄን ይመስላል ሪዛልቱ። እንግዲህ እስቲ ቀረብ በይኝ። እኔ አፍንጫዬ ምናምን ይሄ ግሎው አድርጌያለሁ። ከሰብን ስለላሰው በጣም ነው ደስ የሚለው። እኔ ጋር ምንድነው መሰለሽ እዚህ ጋር ፖር በጣም ነው የሚታየኝ እዚህ ጋርና እዚህ ጋር ትንሽ ቀነሰ ይመስላል አይደል? ፖር ያጠባል መሰለኝ። ዋናው ዓላማውም እኮ ይላሉ ያጠባል። ፖር ያጠባል ነው የሚሉት። እና የጀመረው ዋናው ግላስ ስኪን ያመጣል ብለዋል። እስኪ ለዛ ነው የሞከርነው። እውነት ነው ወይ የሚለውን እንግዲህ ተከታታይ ጊዜ ሞክራችሁ እዩት ለሚለው ለዚህ ነው ሁለት ሰርተን እንደዚህ በፍሪጅ ያስቀመጥነው። ተከታታይ የሞከርን እስኪ ሞክረን በደንብ ትክክለኛውን ሪዛልት እንነግራችኋለን። ለዛሬ ግን በጣም በቃ ደስ የሚል ለመጀመሪያ ቀን ደስ የሚል ለስላሳ ቴክስቸር ይኖረዋል። ወዲያው ጥጥ ብላችሁ ስትወጡ ማለት ነው። እና ቤት ውስጥ ያለ ነገር እንደዚህ ፏም ያደርግ ከሆነ ወይና ሞከር ጥሩ ነው። ደግሞ ቀላልም ስለሆነ ሞክሩት። ብለንድ አድርጋችሁ ቆይ ያስፈልጋል። ባካችሁ ቆይ ላርጋችሁ ተጠቀሙ። በስመ አብ ስለዚህ ነው ማጠብ አለብን እንጂ ሽታው በስመ አብ ጥሩ መስላ አይ ስራ ሲሰራ አይደል? በጣም ሻይን አደረግና ትንሽ ግሎዊ ነገር ይሰጠናል። አይ ደጋግመን ስንጠቀመው ደግሞ ምን ያክል ለውጥ እንደሚኖረው እናያለን። ያው ያንን ደግሞ ሪዛልቱን እነግራችኋለን። ግን ያ ሮዝመሪ ኦይል ተጠቀሙ አርጉበት ለሽታ ሽነስት ነው። በቃ እሱም ብቻ ነው እንጂ ሌላው አይ ቲንክ አሪፍ ነው። ፊትሽ ይታወቃል የሆነ ያዝ ያደርጋል። ስብስብ ቶን ያደርጋል። አሪፍ ነው። አይ ይገባዋል። ቢሸትም ያው ይገባዋል ብለናል ጋይስ። እንግዲህ የዛሬው ኤክስፐሪመንታችን በጣም አሪፍ ነበር አይደል? አዎ በጣም አሪፍ። በጣም በቃ የእውነት ግሎው ግን ያደርጋል። ግሎውም ያደርጋል። ቶኑ ራሱ እንደዚህ የሚለይ አይነት ቶን ነው የሚያደርገው። ፊሊንጉ ራሱ አለውና ታይት ያደርገዋል በደንብ። ሽታውን ነው መጀመሪያ ጠልተኔ ነበር፣ ግን አይ ቲንክ ሮዝመሪ ኦይል ካረጋችሁበት የሚወደድ አይነት ሽታ ይኖረዋል። ስለዚህ እሱን አርጉና ተጠቀሙ እንላለን። ግን በጣም ነው የሚሰራው። ያው ዛሬ ባየነው ደጋግመን ደግሞ ያለውን ለውጥ እናንተም እኛም እናየዋለን። እስኪ ለዛሬ ቪዲዮአችን ይሄንን ይመስል ነበር። ራይስ ቶነር እና ራይስ ማስክ ነበረ።
በቀጣይ ቪዲዮ ደግሞ ሌላ አይነት ነገር እንሞክራለን። ሌላ ቫይራል የሆነ ከኮሪያ ወጣ ብለን ደግሞ ወደ ሌላ ሀገር ሄደን ደግሞ የሌሎች ሀገሮች የሚሞክሩት ምንድነው የሚለው ይዘንላችሁ እንመጣለን። የሚቀጥለው ቪዲዮ እንዳያመልጣችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት ያደረጋችሁ ማበረታታችሁን አትርሱ። እንግዲህ ለዛሬ ያለን ይሄን ይመስል ነበር። በሚቀጥለው እስከምንገናኝ ቻው።